ወይዘሮ አልማዝ እንግዲህ ለቢኒያም ከፍተኛ ጥላቻ አላቸው ማለት ነው። ቢኒያምን እንግዲህ ከዚህ ከቤት ለማስወጣት ደፋ ቀና እያሉ ነው። ማኪም እንግዲህ ቢንያምን ደግማ ደጋግማ አንተ ማነህ? ከየትስ ነው የመጣው? ለምንድነውስ በቤቴ አንተ ኃላፊ የምትሆነው? እኔ ተቀመጡ ብዬ ያስቀመጥኳቸውን ሰዎች የማስወጣት መብት የለህም እያለች እየተማጎተችው ነው ማለት ነው። ሰላም ውድና የተከበራችሁ ቤተሰቦች እንደምን አላችሁ? ደህና ናችሁ? እንግዲህ የአባት ዕዳ የሚለውን ክፍል 21 ይዤ ቀርብ ያለው ማለት ነው። የባለፈው ክፍል ላይ እንግዲህ ለቢኒያም ወረቀት መጥቶለት ነበር። ያን ወረቀት እንግዲህ ዛሬ ሲያዩት ልጁ ገዳይ እሱ እንደሆነ አስመስላ ወይዘሮ አልማዝ እንግዲህ እንደዛ አድርጋለች ማለት ነው። እጇ በጣም ረጅምና ሴረኛ ናት። ቢኒያምን እንግዲህ ለምንድን ነው እዚህ ቤት የሚቀመጠው እያለች እሱ ገዳይ እንደሆነ ወረቀት እያስጣለች ጭራሽም ደግሞ ከወረቀቱም አልፎ እበራቸው ላይ ደምና ሁለተኛ ወረቀት አስጥላለች ማለት ነው። እንግዲህ ቢንያምም የነ ልዕልትን አባት ጠርቶ ጋሼ እንድታግዘኝ እፈልጋለሁኝ። እኔ ገዳይ አይደለሁም፣ ልጠረጠርም አይገባም። የሸዋን ግዛው ታማኝ አገልጋይ ነኝ። ሸዋን ግዛው ወደዚህ ቤትም የላከኝ ልጁን ማኪን እንዲጠብቅላት ነው ብሎ እንግዲህ ቢለምናቸው የነ ልዕልትን አባት እገዘኝ ቢላቸው ፈቃደኛ አይደሉም ማለት ነው። ከቤተሰቤ ላይ ዓይንህን አንሳ ብለው አመናጭቀው ነው ጥለው የሄዱት። ልዕልትም እንግዲህ ሕክምና ሄዳ ሕክምናዋን ጀምራ ከማኪ ጋር ስትመጣ እንግዲህ ብዙም ደስተኛ አልነበረችም። ማኪ እጅግ በጣም ደስ ብሏታል። የወንድሜን ምትክ አገኘውኝ እያለች እንግዲህ ከወንድሟ የተረገዘ መስሏት ነው ማለት ነው እንደዛ እየሆነች ያለችው። ልዕልትም እንግዲህ ግራ ገብቷታል። አክሊልም ሌላ ሊያገባ ዝግጅት ላይ ነው። ልዕልትም አርግዛለች። ያረገዘችው ከአክሊል ነው እንግዲህ አባቷ ግን ይሄ ልጅ የዚህ ልጅ አይደለም ብሎ ሳምትለት እንደ ባለፈው ክፍል ላይ እንደምታስታውሱት ነግሯት ነበረ። በዛም የተነሳ ማኪንም ስለሚያቀርባት ልጁም የዚህ ልጅ አይደለም፣ ምንም ግንኙነት እንዳልጀመራችሁ በጣም ስለምንቀራረብ ነግሮኛል፣ ልጁ የማን ነው ብሎ አፋጧ ስለነበረ በዛም ተደባብሮ ስለነበረ ብዙም ከእናቷ ጋር እንጂ ልዕልት ከአባቷ ጋር ጥሩ ግንኙነት የላትም። ልዕልት አሁን እንግዲህ በአሁኑ ጊዜ እጅግ በጣም ድብርት ውስጥ ናት ማለት ነው። ወይዘሮ አልማዝም እንግዲህ ልጁ መውጣት እንዳለበት ልጄ እንደዚህ ሁና ተግዛ ምናምን መቀመጥ የለባትም ብለው ለማኪ ነግሯታል። ማኪም እንግዲህ ተማጽናቸዋለች። እባካችሁኝ እኔ ወንድሜን ያገኘሁ ያህል እየተሰማኝ ነው እና እኔ ትሪት አረጋታለሁኝ፣ አትደበርም፣ ችግር የለውም፣ እኔ ያለው ከጎኔ እያለች እየተማጸናቻቸው ነበረ ወይዘሮ አልማዝን። እንግዲህ ያ ወረቀት ግን በር ላይ የተቀበለችው ወረቀት ማኪን ሰላም ነስቷታል። ክላሱ ገብታ እየፈተሸች ነበረ እና ቢኒ የደረሰባት ቢኒም ደርሶባት ማንነቱን አስረድቷት እኔ አንቺን ልጠብቅ ነው እንጂ የመጣሁት ምንም ነገር አንቺን ልጎዳ አይደለም ብሎ ከአስተዳደጉ እስካሁን እስካለበት ድረስ አስረድቷታል። እጅግ በጣም ብዙ ሰዎች አባትሽን የሚያውቁት በትላልቅ ወንጀል ነው። አባትሽ ግን ለእኔ እንደዛ አይደለም፣ በተቃራኒው ነው። እጅግ በጣም ጥሩ ሰው ነው አባትሽ ለእኔ ብሎ ነግሯታል። ግን ማኪ አሁንም ቢሆን የዛችን ያስመሳይ ሴትዮ ሴራ ነው ማለት ነው ይዛ የተነሳችው። እሷ የምትላትን አትቅረቢው፣ ክፉ ነው፣ ሊያጠቃን ነው፣ እንዲህ ነው እያለች ያው መርዛታለች ማለት ነው። ልዕልትም እንግዲህ ትልቅ ጥላቻ ይሁን የሆነ ነገር ይሁን አድሮባታል ማኪ ማለት ነው። ማኪ እንግዲህ ምግብ ሰርታ ውሃ ይዛ ስትሄድላት ነው አመናጭቃ ውሃውን የደፋችበት። ያንንም ሲያይ ቢኒያም ሄዶ ልዕልትን ተናግሯት ነበረ። ግን ቢሆንም ይህንን ማኪ መታ ምን እያደረክ ነው ብላ እጁን ይዘው ካስወጣችሁ በኋላ ምን አገባህ ብላ እሱንም አመናጭቀዋለች ማለት ነው። እንግዲህ የእነ ልዕልት አባት ይህንን ነገር
ወይዘሮ አልማዝ ታውቃለች ብሎ ትንሽ ፍንጭ ስለሰጠው ቢኒ እንግዲህ እየተከታተላቸው ነበረ። ሁለተኛም እንግዲህ በሩ ተቆርቆሮ ወረቀትና የሆነ ደም ሲያገኙ ሁሉም ተደናግጠው ነበረ። ግን ወይዘሮ አልማዝ ግን ምንም የመደናገጥ ስሜት የለባቸውም። አይናቸውን ጨፍነው ቢኒያም ላይ ነው ማለት ነው ሁሉንም ነገር እንትን ሲሉ የነበሩት። የነ ልዕልት አባት ግን አረ ተረጋጊ እያለ ማኪን ራሱ እንትን ሲላት ነበር። ቢኒያም የሚያውቀው ነገር ያለ አይመስለኝም። እያያችሁት ነው፣ እየተጨናነቀ ነው ምናምን ይባል። ወይዘሮ አልማዝ እንግዲህ እያሾፈች ነበረ። ቤኒም እንግዲህ ምን እየተካሄደ እንዳለ ትነግረኛለህ ወይ ስትለው ማኪ ምንም የማውቀው ነገር የለኝም፣ እነሱ ጋር ተደርበች ጭንቅላቴን አታሳምሚኝ ብሏት ነው ጥሏት የሄደው። ምክንያቱም ቢኒያም እንደማያውቅና ምንም ነገር እዚህ ነገር ላይ እንደሌለበት ደጋግሞ ነግሯት ነበረ ለማኪ። ማኪ ግን ምንም ልሰማው አልቻለችም ማለት ነው። በተረፈ ያው እንግዲህ ይህንን እያደረገችው ያለችው ሴራ የልዕልት እናት ስለሆነች የልዕልት እናት እንግዲህ ሰው ቀጥራ ነው እንደዚህ ሴራ እየሰራች ያለችው ከቢኒያም ጋር ብር ልትሰጥ ስትሄድ እንግዲህ የነ ልዕልት አባት አይቷቸዋል ማለት ነው። እንግዲህ ደርሶባታል። እጅግ በጣም መጥፎ ነገር የሚፈጠር ይመስለኛል ማለት ነው ሳስበው። ውድና የተከበራችሁ ቤተሰብ እንግዲህ ቀጣይ ክፍል ይዤ እስከምቀርብ ድረስ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር አድርጉ። እጅግ በጣም ደስ የሚል ድራማ ነው ማለት ነው የአባት ዕዳ። እንግዲህ አባት ማመጣው ብዙ ነገር ልጆች መዘዝ ይከፍላሉ ማለት ነው። ይሄም አሁን የምናየው ፊልም ነው ማለት ነው። ልዕልት እንግዲህ አባቷ ባመጣው ነገር ነው ማለት ነው ይህን ሁሉ መከራ እያሳለፈች ያለችው። አረብ ሀገር ሰርታ ከአረብ ሀገር የያዘችውን ብር ምናምን እንግዲህ አባት በሰራው ነገር ነው ማለት ነው። ጥሩም ስንሰራ ጥሩ ይከፈለናል፣ መጥፎም ስንሰራ ደግሞ መጥፎ ነው እንትን የሚለን። ለማንኛውም አመሰግናለሁ አብራችሁኝ ስለነበራችሁ።